በጣም የምትወጂው የመጽሐፍ ቅዱስ ጥቅስ በጣም የምትወጂው የመጽሐፍ ቅዱስ ጥቅስ ነው የሚለው። ይሄ በጣም ከባድ ነው፣ ምክንያቱም ሁሉም የመጽሐፍ ቅዱስ ቃሎች የሚወደዱ ናቸው። አንደኛው ከአንደኛው የሚለዩ አይደለም። ግን በቃ በተለየ መንገድ ደግሞ በጣም የምወደው ትንቢተ ኤርምያስ ላይ ያለውን ምዕራፍ 26 ላይ ያለውን ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም የሚለው ቃል በቃ በጣም ምወደው በጣም መበረታበት ቃል ለኔ እንደተባለ አርጌ ማነበው ቃል። የረፍት ጊዜሽን በምን ታሳልፊዋለሽ? የረፍት ጊዜን ሳገኝ ብዙ ጊዜ ማሳልፈው ከምወዳቸው ሰዎች ጋር በመሆን አርፋለሁ። ከቤተሰቦቼ ጋር፣ ከእናቴ ጋር፣ ከአያቴ ጋር በቃ ከእህቶቼ ጋር ሰውን በጣም ከምወዳቸው ሰዎች ጋር ከቤት ጋር በተለይ ፋሚሊ ታይም በጣም ደስታን እረፍትን የሚሰጠኝ ነገር ነው። ሌላ ደግሞ ብቻዬን መሆን ከራሴ ጋር ማውራት ምወደውን መዝሙር እየሰማሁኝ እየተረጋጋሁኝ በቃ ማሰብ በጣም ያሳርፈኛል። በተለይ በጣም አድካሚ ቀን ካሳለፍኩኝ ከዛ በኋላ ያለውን ቀን ብቻዬን ሆኜ የሆነ ራሴን ማደስ በጣም ደስ ይለኛል። ከራሴ ጋር ማሳልፈው ጊዜ ሌላ ከግጥሞቼ ጋር ማሳልፈው ከሐሳቦቼ ጋር ማሳልፈውን በመጻፍ በቃ ለሊትም ሊሆን ይችላል ማለት ሰው የሚያርፍበት ቀንም ሊሆን ይችላል። ግን ለኔ በቃ በግጥም ማረፍ ደስ ይለኛል። ያው ለምንወደው ነገር የምንደክመው ድካም ራሱ ረፍት ነው አይደለና በግጥም ማረፍ ከቤተሰብ ጋር ማሳልፈው ጊዜ ከምወዳቸው ሰዎች ጋር ማሳልፈው ጊዜ በጣም እረፍት ይሰጠኛል። ከምንም በላይ ግን ትልቅ እረፍት የምትሰጠኝ ቤተክርስቲያን ናትና ቤተክርስቲያን መሆን ቤተክርስቲያን መቀመጥ ማገልገል ትልቅ እረፍት ይሰጠኛል። ትልቁ እረፍት እሱ ነው፣ እግዚአብሔር ጋር መሆን በቃ እሱ በጣም ያሳርፈኛል። እሺ በህይወትሽ በጣም የምትወጂው መርህ ምንድነው? መርህ ወይም ሐሳብ የምትመሪበት ሐሳብ ምንድነው? እሺ በእርግጥ ይሄ ቃል መጽሐፍ ቅዱስም ላይ አለ። እኔ ልክ እንደ ትልቅ የህይወት መርህ አድርጌ የሚይዘው የሚመካ ቢኖር በእግዚአብሔር ይመካ የሚለው ሐሳብ። ምክንያቱም አለን የምንላቸው ነገሮች ጸጋም ቢሆን ውበትም ቢሆን ዕውቀትም ቢሆን ገንዘብም ቢሆን ምድር ላይ አሉ የምንላቸው ውብ ነገሮች ሁሉ በጊዜ ሂደት የሚያልቁ የሚጠፉ የሚበኑ የሚተኑ የሚቆሽሹ የሚበሰብሱ ናቸውና ግን በእግዚአብሔር መመካት ግን እስከመጨረሻው ድረስ ኃይል አለው፣ እስከመጨረሻ ድረስ ውበት አለው፣ እስከመጨረሻ ድረስ የሚከፍል ነው። የዚህ ምድር ህይወታችን ጨርሰን ወደ ዘላለማዊ ህይወትም ስንሄድ ስንቅ የሚሆነን መርህ ይመስለኛል። ምክንያቱም በሰዎች ብንመካ ሰዎች ይደክማሉ፣ በገንዘብ ብንመካ ገንዘብ ይጠፋል፣ በውበት ብንመካ በጊዜ ሂደት ይከስማል፣ በጤና ብንመካ መቼ እንደምንታመምና ምንወዳቸውን እጃችን ላይ ያሉ ምንላቸውን ነገሮች እንደምናጣ አናቅም። ስለዚህ በእነሱ ተመክተን ያጣናቸው ጊዜ በተመካንበት እጥፍ ነው የምናፍረው። በእግዚአብሔር መመካት ግን በቃ ሁሌም የማናፍርበት የማያልፈውን መያዝ ሁሌም የማናርፍበት መርህ ነውና ለኔ ትልቁ መርህ መመካትም ካለብን የምንመካው በእግዚአብሔር መኖር የእግዚአብሔር ልጅ በመሆናችን ነው ብዬ አስባለሁ። በጣም ማግኘት የምትመኙ ግን ያላገኘሽው ሰው ማን ነው? በህይወቴ ማግኘት የምመኘው በጣም ትልቁ ሰው ሎሬት ጸጋዬ ገብረመድህን ነው። ያው በስራዎቹ አግኝቻለሁ፣ በሐሳቦቹ በስሜቶቹ አግኝቻለሁ። ግን በአካል ባለማግኘቴ ከሱ ባለመማሬ ማለት አግኝቼው ባለማወያየቴ በቃ ይቆጨኛል። ግን ያው የእግዚአብሔር ፍቃድ ነው። አሁንም ባለው በሰጠን ህያው ስራዎች ሁሉ እናስበዋለን፣ እናውቀዋለን፣ እስካሁንም ስሙ አለ። ምክንያቱም የማይሞት አሻራን ስለተወልንና በጣም ባገኘው ብዬ የምመኘው ያላገኘሁት ሰው የግጥም መምህር የግጥም ንጉስ ሎሬት ጸጋዬ ገብረመድህን ነው። ነፍስ ይማር ብያለሁ። ከርዕስ ነው ወይስ ከሐሳብ ነው ግጥም የምትጀምሪው? ከርዕስ ነው ወይስ ከሐሳብ ነው የምትጀምሪው? እኔ ከርዕስ ጀምሬ አላቅም። የርዕስም አድናቂ አይደለሁም። ማለት የሆነ ርዕስ ትዝ የሚለኝ መጨረሻ ላይ በቃ ለካ ግጥሙ ርዕስ ያስፈልገዋል ለስያሜም ለምንም ያስፈልጋል ብዬ አስቤ ነው እንጂ ሁሌ ከሐሳብ ከሆነ ታሪክ ከሆነ መነሻ ከሆነ ፍልስፍና ነው እንጂ ደሞም ደስ የሚለው ከሐሳብ ርዕስ ሲወለድ ነው እንጂ ከርዕስ ሲጀመር ጥሩ አይደለም፣ ይገድባል ብዬ ነው ማምነው በራሴና እምነሳው
ከሆነ ሐሳብ ነው ከዛ ያ ሐሳብ የሚያደርሰኝ ርዕስ ጋር ነው የምወድቀው ባንቺ ያነባበብ እና ያጻጻፍ መንገድ ለመጡ ልጆች ምን ምክር አለሽ ነው ስለሚያደንቁኝ ስለሚወዱኝ በቅድሚያ በጣም ነው ማመሰግነው ትልቅ ነገር ነው ከራስ አልፎ እንደለሌሎችም በዚህ መንገድ እንደምሳሌ መታየት ደስ ይላል ግን እኔም ማምነው እግዚአብሔር ለሁላችንም የሆነ እግዚአብሔር ጸጋ ያልቅበትም የጸጋ ስስት የለበትም ብዬ ነው ማምነውና ለሁላችንም የተለያየ አይነት ጸጋ ሰጥቶናል ግን የሆነ ያንዱን በማስመሰል ወይ ባንዱ ዜማ መንገድ በማንበብ ምናምን እንትን ይሆንን ይመስለናል ግን አሁን እኔ ራሱ ድሮ ገና ግጥም ስጀምር በጣም የበረከት በላይነህ አድናቂ ስለነበርኩኝ ሐሳቦቹን ግጥሞቼ ውስጥ ዜማውን አነባበቡን አገኘው ነበር ድሮና በሂደት ነው የለየውት ወደ ራሴ ሐሳብ ወደ ራሴ መንገድ የመጣውትና በማንም አልፈርድም ምንወዳቸው ሰዎች ላይ በቃ የነሱን ዜማ መያዝ የነሱን ሐሳብ መያዝ በቃ ትልቁን እንትን ያገኘን ይመስለናል ግን እኔ ማስበው ሰዎችን ማድነቅ መውደድ ጥሩ ነው ግን የራስ መንገድን የራስ ቀለምን ለይቶ ማወቅ በራስ ቀለም መድመቅ በራስ ውበት መዋብ ሁሌም በቃ ሁሌ እንትና ሲባል ከነ ቀለሙ ከነ ማንነቱ ከነ ሐሳቡ ይወሳልና ስራዎቼን የሚወዱልኝን ወጣቶች በሙሉ እግዚአብሔር ያክብርልኝ አመሰግናለሁ እያልኩኝ ግን በኔ ዜማና በኔ ሐሳብ የሚመጡ ወጣቶችን ግን የምመክረው ነገር ፈጣሪ የጸጋ ስስት የለበትምና በራሳችን ሐሳብና ዜማ ደምቀን መታወቅ እንችላለን የሚል ምክር ነው ያለኝና በርቱ አንብቡ በማንበብ ብዙ ነገር ይገኛል ብዬ አስባለሁ በጣም ነው ማመሰግነው የመጨረሻው እስኪ አንድ ግጥም ጋብዥን አፈር ነኝ የተክል ስር አልሆንኩ ወይ ቤተኛ ማርጎኝ በወግ አልተበጀው ወርቅነት ሽሽት በጭቃነት አምሳል ስሸሽግ አረጀው ብቻነቴን ሽሽግ ያበረታኝ ምርኩዝ ወዳጅ አልጠጋ መሸፈን ጸሎቴ መሸሸግ ዳዊቴ ሲመሽም ሲነጋ እድለቢስ ሎሌሽ ሞገስሽ እንዳይዘም ክብርሽ እንዳይለካ ስሜን የተቀማው ንግስናሽ ስለቱ መጠበቄን በስቶ ትጋቴን ያደማው ግን የማልታክትሽ ግን የማልሰለችሽ መሰዋቴን ቢያመኝ ውድነትሽ ጌጤ እኔማ ስሜ ነው አፈርነህ ተብዬ ሰርክ መረገጤ እሳት የፈተናት ከጭቃ መካከል የጸደቀች ለምለም ቆሽሽ አልቀረችም ማጌጥንባት ብሎ ያወድሳል ዓለም እስኪ ንገሪልኝ ላንቹ መቆሸሼን ላንቹ መበስበሴን በያጅ በረጋጩ መልክሽ እንዳይከስም ሳኖርሽ እንደሞትኩ መከበሬን ሽጬ መረገጤን ስስም እስኪ ንገሪልኝ የሺ ጎጆ ምርጊት የልፍ ተክል አባት መሆኔን ሸልቼ ሳኖርሽ እንደሞትኩ ከሰውም ከግዜሩ እኩል ተጣልቼ ባክሽ ንገሪልኝ ላወደሰሽ ሁሉ በወርቅ አካልሽ ላይ ቅኔ ያኳኳለ ለሚሰዋ ምስሌ የከበረ ስምሽ እንዳይረክፍ ይያለ ባክሽ ንገሪልኝ ታማኝ ወታደርሽ አድቅቄ መሸፍን የገዳይሽ ፍዳን አድክሜ መመክት እየበሰበስኩኝ በስንጥቄ ክዳን ውድነትሽ ቅኔው ቀርቦ ቢመረመር ከሁሉ ያረቀቀሽ መሸፈንሽ ነበር አዎ ንገሪልኝ እጹብ ወርቅነትሽን ግርማውን ለማግዘፍ እንዳብለጠለጠኝ ድልሽ እንዲከብር ውርደቴ ጣፈጠኝ እንጂማ ታውቂኝ ነበረ መወደድ የልጅነቴ መወደስ የልጅነቴ ጀግንነት የወንድነቴ ካምላኬ ሞገስ አይጎለኝ ሽንፈቴን አፍቅሬ ብጎል ከባሪያሽ አስተካከለኝ መደነቅ ከልፍኝሽ ሞልቶ የት ጎለሽ የምታቂውን ፍርድ ያጣ ልብ ይፍጀው እንጂ ዝምታ የደበቀውን እኔማ ሰርክ ወታደርሽ ምስጋናን ባልንተራስም ባላጭደው ጽድቄን ታድዬ ልርቅሽ ላፍታም ማልሻም ክብርሽን ስምሽን ጥዬ እኔማ ታማኝ እረኛሽ ድምቀትሽ ያኮሰመነኝ እንጂማ የእግዚአብሔር ጥበቡ የፍጥረት መጀመሪያ ነኝ አፈር ነኝ ጥቁር ወታደር ወርቅ ሀገር ዘላለም ጧሪ ችግኜ ጸድቆ ማይረዳኝ እንዳረም ተጥሎ ኗሪ ፍሬና ፍቄ ጎበጥኩ ነውር ሆነ ንጹህ ትጋቴ ወርቄ ሆይ ተይ ንገሪልኝ ካንቺ ነው በኩር እውነቴ እንጂማ
ታውቂኝ ነበረ ልልና የልጅነቴ መፈቀር የልጅነቴ መመረጥ የልጅነቴ ካምላኬ ሞገስ አይጎለኝ ሽንፈቴን አፍቅሬ ብጎል ከምንም ማስተካከለኝ ውዳሴሽን ሁሉ በጽሞና ገተሽ ይህን ሀቅ እመኚ ምንም ነበር ክብርሽ ባዶ ነበር ስምሽ የትም ብትገኚ ስለ ስድቤ ተዋብሽ እኔም ያንቺ አፈር ስለ ክብርሽ ወደኩ እንጂማ ታውቂያለሽ ያዳም መፈጠሪያ የእግዚአብሔር እስትንፋስ ያረፈብኝ ነበርኩ እናም ስም ክብሩን ሊገብር ባለም ተሰውቶ ላለም የቀለለ ከውድ ወርቆ ጀርባ ታማኝ አፈር አለ ልክ እንዳፈር ግብር ምትክ አልባ ነፍሱን ለክብሯ በረከት ሊማግድ የማለ ከነጻ አገር ጀርባ ሟች ወታደር አለ። አመሰግናለሁ በጣም። እንግዲህ ውድ ተመልካቾቼ በምን እንመልስለው ቆይታችን እንዳተረፉ እንደተዝናኑ ተስፋ እናደርጋለን። በቀጣይ ደግሞ ለእናንተ መልካም የሆነውን ይዘንላችሁ እንቀርባለን። መልካም ቆይታ